ጤና ይስጥልኝ። እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ይበልኝ። እኔ ደህና ነኝ፣ እግዚአብሔር አምላክ የተመሰገነ ይሁን። ዛሬም እንደተለመደው የአብዛኛው ኢትዮጵያ ወጣት ብሎ ምን ይመስላል እናሳያቸዋለን። ዛሬ በሚገርም ሁኔታ ብቻዬን አይደለሁም፣ ከዚህ ጀለሴ ጋር ነኝ። ሰላም ናችሁ? ወደ ሰሚት አባት ይቀወጣል። ስለዚህ ሰሚት ልገባ ያለው ሁኔታ እናሳያቸዋለን። እስከዛ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይመጣችሁ ሳፖርት አድርጉ። ነገራችን ላይ ገብርኤል ነው ሚካኤል ነው ዛሬ ተሰገደ። እዚህ ጋር ጋይስ ፎቶ እየተነሳ ነው። ዘንድሮ በቃ የፎቶ የቪዲዮ ሆነ ቀረሰው። በቃ እኛ ደግሞ ያያችሁን እናርፈን እነዚህ ቀረጻ ጀምሮ ምናምን ማርያም ሼም ይዘኝ ነው እንጂ ከዚህ በፊት እየተነሱት የነበረ ስታይል በጣም ነው የሚገርመው። ተመልከታባት። ሰይ እኔ የምላችሁ ጋይስ እንዲህ ሰው 1 ኪሎ ሜትር ተጉዞ ደከመኝ ሰለቸኝ መንገድ ምናምን ይላል። ባይዘይ ጀለሲ ደክሞት እዚህ ጋር ቁጭ ብሏል። በጣም ነው የሚገርመው። እግዚአብሔር ሙሉ ቀን ቢጓዝ በእግር ምን ሊል ነው? ምንድን ነው? አይዞሽ ገለሴ እንዴት ነው ጉዞ? ባይዘይ በእግር ተጉዞ አያውቅም። ለመጀመሪያው ነው መሰለኝ። ድንግልናው ዛሬ ነው የተወሰነ። ለማንኛውም ደክሞኛል ብለህ ነው ያረፈው። ጋይስ አስቡት፣ ከሰሚት ወደ ሲኤምሲ እንደተለመደው ደረቅ ዳቦዎችን ለመብላት እየሄድን ነው፣ ምሳ ለመብላት ማለት ነው። እና ባይዘዋ ይሄ ቻሌንጅ በጣም እየከበደኝ ነው። እግዚአብሔርን የምወጣው አይመስለኝም። ምን ችግር አለ? አሁን ሰብስክራይብ አድርጋችሁ አንድ ሺህ ብታስገቡን ችግር የለውም። ለእናንተ ከፍላችሁ የሚጎድልባችሁ ከህይወታችሁ የሚቀነስባችሁ ነገር የለም። ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉት። ጓደኞቼ ደግሞ ከኔ ጋር ነበሩ። የት እንደገባ አላውቅም። ተይቼ ነበር የሆነ ቤት። ከዛ ወዴት እንደሄዱ አላውቅም። ስነቃ ብቻዬን ነኝ። እዛ ቁርስ ሰውልኝ ምናምን ብቻዬን ነኝ። ከዛ እኔ ደግሞ ወደ ቤቴ እየሄድኩ ነው መሰለ መብላት። እግዚአብሔር በጣም እየደከመኝ ነው። በዚህ ፀሐይ ምናምን አለ። ኧረ ተው በቃ እኔ ቻሌንጁ ወይ ማቋርጠዋለሁ ወይ የሆነ ነገር አድርጉ። በቃ እግዚአብሔር እኔ እየከበደኝ ነው እና በቃ ቤት ገባ አሳያችኋለሁ። አብራችሁ ቆዩ። በስተመጨረሻ ቤታችን ገብተናል። ዳቦአችን ገዝተናል። እግዚአብሔር ነው ማለት ዛሬ እንዴት እንደራበኝ እንዴት እንደደከመኝ ልነግራችሁ አልችልም። ዛሬ ባይዘዋይ ለማታ መውጣ አይመስለኝም። አሁን ከቀኑ 10 ሰዓት ምናምን ነው 10 ሰዓት ነው እና ማታ አልወጣም። የዛሬ ብሎጋችን ይሄን ምስል ነበረ። ፕሊዝ ሰፖርት አድርጉ፣ ሰብስክራይብ አድርጉ። ምንም ከኪሳችሁ ከህይወታችሁ የሚቀነስባችሁ ነገር የለም። ሰፖርት አድርጉኝ። ቀጣይ የተሻለ ምዕራፍ እንገናኛለን። ለእናንተም ለኔ መልካም ጊዜ እመኛለሁ። ባይ ቻው።